በሰሜን እስራኤል የተደረገ በሰለሞን ዘመን የነበረ አንድ ታሪክ ነው የምነግራችሁ። ይህም ታሪክ ሰለሞን ከሞተ በኋላ የሰለሞን ልጅ ሮብዓም ህዝቡን እንዲያስተዳድር የእስራኤል ህዝቦች ወደ ሮብዓም ይመጣል። ሮብዓምም ህዝቡ ወደ እሱ በመጣ ጊዜ ምናሉት ህዝቡ አባትህ የጫነብንን ቀንበሩን ታሳርፈናል እና ለአንተ እንገዛልሃለን ብለው ሮብዓምን አቀባበል ያሉለት። ሮብዓም እንዲህ አለ፣ እንግዲህ እስኪ ከ3 ቀን በኋላ ተመለሳችሁ ነውና ያለውን ሁኔታ እንወያያለን አላቸው። እንደተባለው የአባቱ አማካሪ የነበሩት ሽማግሌዎች በመጀመሪያ ላይ ይማከራል። ሮብዓም በአማከረበት ጊዜ የአባቱ አማካሪዎች ሽማግሌዎች ምን አሉ? ይህን ህዝብ በጥሩ ሁኔታ ካስተዳደር ይገዙልሃል፣ በመልካም ሁኔታ ከገዛሃቸው፣ በመልካም ሁኔታ ካስተዳደርካቸው እነሱም ዝቅ ብለው ይገዙልሃል እና ይህን ህዝብ በአግባቡ አስተዳደር ብለው የአባቱ አማካሪዎች ወይም ሽማግሌዎች ለሮብዓም ምክር ይሰጡታል። የሽማግሌዎችን ምክር ከወሰደ በኋላ እንደገና ሮብዓም ምን አደረገ? እንደ ሁለተኛ አማራጭ አብሮ አደጎቹ ጓደኞችን አማከረ። እንዴት አድርጌ ይህን ህዝብ ላስተዳድር? መጥተው ጠይቀው ነበር፣ እንዴት አድርጌ ላስተዳድር ብለው አብሮ አደጎቹን ጓደኞቹን ሮብዓም አማከረ። በአማከረ ጊዜ የሮብዓም ጓደኞች ምን አሉ? ቀጥ ለጥ አድርገህ ጠንከር አድርገህ እርምጃ የወሰድክ ሲሪየስ በሆነ ሁኔታ ታስተዳድራቸዋለህ ብለህ በኃይል እገዛቸዋለሁ፣ በኃይል አስተዳድራቸዋለሁ ብለህ ትነግራቸዋለህ ይሉታል። ማን? የሮብዓም ጓደኞች ወይም አብሮ አደጎች ነው። እንግዲህ ሮብዓም እነዚህ ታስተዳድረናለህ፣ አባት የጫነበንን ቀንበር ታቀልልናለህ፣ ታሳርፈናለህ ብለው እንዲመራቸው እንዲያስተዳድራቸው ወደ እሱ የመጡትን ህዝቦች ከ3 ቀን በኋላ ወደ ሮብዓም በተመለሱ ጊዜ ሮብዓም ምን አለ? መጥፎ ምክር፣ አላስፈላጊ ምክር በመውሰዱ አባቴ በአለቃ ሲገርባችሁ ነበር፣ እኔ ደግሞ ከሱ የባሰ እርምጃ በመውሰድባቸዋል። እንደውም አንድ የተጠቀመው ምሳሌ ምን አለ? የእኔ ትንሿ ጣት ከአባቴ ወገብ ትወፍራለች በሚል ባላስፈላጊ ንግግር በትምክህተኝነትና ባላስፈላጊ ለህዝቡ ተናገረ ማለት ነው። ይሄ ምንድነው? ይህ ህዝቡ ይህን በሰማ ጊዜ ከሱ ላይ ተመለሱ፣ ጀርባቸውን ሰጡት፣ ወደኋላ ተመለሱ ማለት ነው። ትተውት ሄዱ። ምንድነው እዚህ ጋር የተፈጠረው ሁኔታ? ሮብዓም የሽማግሌዎቹ የአባቱን አማካሪዎች ምክር በአግባቡ ሰምቶ ስራ ላይ ማዋል ሲገባው የጓደኞቹ የአብሮ አደጎቹ ያልሆነ ምክር ሰምቶ ለህዝቡ ያልሆነ ምክር ተናገረ። ህዝቡ እዛው ጥለውት ጀርባ ሰጥተውት ተመለሱ ማለት ነው። እንግዲህ ሰዎች ወደኛ ሲመጡ ምክርን፣ አገልግሎትን፣ መፍትሄ ለመፈለግ ስለሚመጡ ህዝቡ የሚፈልገውን ሰው የሚፈልገውን ምክርና መፍትሄ መስጠት ለዘላቂ ስኬት አስፈላጊ ነው የሚል ነው። እንግዲህ ከዛሬው ታሪክ ዋናነት የምንማረው ሰዎች እኛን የሚፈልጉን ሰዎች ወደ እኛ የሚፈልጉ መፍትሄ ይፈልጋሉ። መፍትሄ ሲፈልጉ ደግሞ ከኔ ምን ይጠበቃል፣ ከእነሱ ምን ይጠበቃል፣ ምን መፍትሄ ልስጣቸው የሚለው ዋናው ጉዳይ ማለት ነው። ሮብዓም እድል አግኝቶ ነበር። ምን አይነት እድል? የመምራት እድል አግኝቶ ነበር። እድሉን ግን ያልሆነ ምክር ተቀብሎ ያልሆነ ምክር ወስዶ ያገኘውን የመምራት እድል አጣ ማለት ነው። ሰው የተለያዩ እድሎች ያጋጥሙታል። እድሉን በአግባቡ ለመጠቀም መጀመሪያ ለሰዎች መፍትሄ መሆን፣ ከኔ ምን ይጠበቃል፣ ከእነሱ ምን ይጠበቃል፣ ምን አይነት መፍትሄ ልስጣቸው፣ ምን የመፍትሄ እንዴት አድርጌ መፍትሄ አካል ነው በሚል መስራት እንጂ ከሰው ፍላጎት በተቃራኒ መሄድ ከስኬት ያስቀራል ማለት ነው። ሮብዓም ምንድነው መጨረሻ ላይ አንድ ነገር ብቻ እያስተዳደረ ነው ማለት ከብዙ ነገሮች ውስጥ አብዛኛው ነገሮች ወይም ሁሉም በሚባል ነገር ትተውት ሄዱ። አንድ ነገር ብቻ እሱ ጋር ቀሩ። አንድ ነገር ብቻ አስተዳደረ ማለት ነው። ሮብዓም ምን አጣ? እድል ነው ያጣ። የመምራት እድል፣ የማስተዳደር እድል በራሱ እድሉን አጠፋ ማለት ነው። እና ከዛሬ ትምህርት የምንማረው እድሎችን ለመጠቀም በአግባቡ መፍትሄ መሆን፣ ለሌሎች መትረፍ፣ ለሌሎች መፍትሄ መሆን እድልን እንድንጠቀምበት ስኬታማ እንድንሆን ያግዘናል የሚል ነው። አመሰግናለሁ።